እሺ ተማሪዎች እንደምን ከረማችሁ? ዛሬ ደግሞ ለተማሪዎች ትንሽ አስቸጋሪ እና ብዙ ጊዜ ያምታታሉ የሚባለውን ጥያቄ አብረን እናያለን። እንደምታዩት 3 ስክሪፕቶች 15 ብር ከወጡ 5 ስክሪፕቶች ምን ያህል ያወጣሉ የሚል ጥያቄ ብዙ ጊዜ እንደዚህ አይነት ጥያቄዎች ይጠየቃሉ። መጀመሪያ እናንተ ማድረግ ያለባችሁ ያንዱ ዋጋ ስንት ነው የሚለው ማወቅ ተገቢ ነው። 3 ስክሪፕቶች 15 ብር ከወጡ ያንዱ ስንት ነው የሚለው መጀመሪያ ማወቅ ይገባል። በመሆኑም 15 ሲከፈል ለ3 5 ብር ይሆናል ማለት ነው። ስለዚህ አንዱ ስክሪፕቶ ዋጋ 5 ብር ነው ማለት ነው። ስለዚህ 5 ስክሪፕቶች ስንት ያወጣሉ የሚለውን ደግሞ 5ን በ5 አባዝቶ ማግኘት ያስፈልጋል ማለት ነው። 25 ብር ይሆናል ማለት ነው መልሱ። እንደዚህ አይነት ጥያቄ በሌላ መልኩ ይጠየቃል ብዙ ጊዜ። በተለይ ከበድ የሚለው እንደዚህ በስራ አይነት ጥያቄ ሲጠየቅ ነው። ለምሳሌ 3 ሰዎች አንድን ስራ ለመስራት 15 ቀን ቢፈጅባቸው 5 ሰዎች ስንት ቀን ይፈጅባቸዋል የሚል ጥያቄ ይነሳል። 3 ሰዎች 15 ቀን ፈጀባቸው፣ 5 ሰዎች ስንት ቀን ፈጀባቸው ብለን ብንጠይቅ እና ክሪስ ብናባዛ ለምሳሌ 5 ሰዎችን በ15 ቀን እና 3 ሰዎችን ከስር ማካፈል ብናደርገው ውጤቱ ስንት ይሆናል? 25 ቀን ይሆናል ማለት ስናሰላው። ይሄ ደግሞ ትክክል አይደለም ማለት ነው። 5 ሰዎች ከ3 ሰዎች ባነሰ ቀን ስራ ይሰራሉ እንጂ ከ3 ሰዎች ያነሰ ስራ አይሰሩም። ስለዚህ ምንድነው መደረግ ያለበት? ላይ እንደሰራ ነው ስክሪፕቶቹ ኬዝ ላይ እንደሰራ ነው ምንጊዜም ወደ አንድ ሰው ምን ያህል ይሰራል ወደሚለው ወደ አንድ ሀዝ ማምጣት መቻል አለብን ማለት ነው። በመሆኑም 5 ሰዎች 15 ቀን ከፈጀ አንድ ሰው ምን ያክል ይፈጅበታል የሚለውን ስናሰላው 15 ለ3 እናካፍላለን 5 ቀን ይሆናል ማለት። ስለዚህ አንድ ሰው 5 ቀን ነው የሚፈጅበት፣ ሁሉም እኩል የስራ አቅም አላቸው በሚለው እሳቤ ማለት ነው። በመሆኑም 5 ሰዎች 1 ቀን ይፈጅባቸዋል ማለት ነው። አመሰግናለሁ። ሰላም።